የናቅፋ ምንድነው የሆነው? አንድ የኛ ሰራዊት አንድ ሻለቃ 15ኛ ሻለቃ የሚባል አንድ ሻለቃ ማለት 500 ሰዎች ናቸው። እና እነኛ በጠላት ተከበቡ በሻዕቢያ እና መንግስት ብዙ ሙከራ አደረገ ያንን ጦር ለማላቀቅ አልተቻለም። በመጨረሻ ላይ የተገኘው አማራጭ አንድ ብቻ ነበር። መንግስት ሌላ መፍትሄ እስከሚፈልግ ድረስ እነኛ ያዛ ያሉት የተከበቡ አባሎቻችን እነሱን አጠናክሮ በህይወት ማቆየት። የሚያጠናክር ጦር ከአፋ ቤት ወደ ናቅፋ ለመላክ መንገዱ ተዘግቷል። ከከረን ወደዛ መላክ ተዘግቷል። ባይዘጋም በእጅ ምንም ጦር የለም። በነበረው ሁኔታ የነበረ ዓላማ አማራጭ አንድ ብቻ ነበር። ይህም አማራጭ አየር ወለድ በፓራሹት ዘሎ እዛ ከነሱ ጋር ተቀላቅሎ መንግስት ሌላ ፈልጎ አደራጅቶ እስከመድረስ ከነሱ ጋር ማቆየት ነው። መንግስት በጭራሽ ምርጫ ስላጣ ምርጫ ወደ እኔ መጣ። የዛ ጦር አዛዥ ነው የነበርኩ። እዛ እንዲዘል የተመረጠው ጦር አዛዥ ነው የነበርኩ እና ብዙ ውይይት ተካሄደ። አየር ኃይሉ አይሮፕላኑን ዝቅ አድርጎ ሊበርበት መንገድ ቢፈለግ በምን እንግዲህ የዓለም ሕግ የበረራ ሀያታ ሕግ የሚፈቅደው ጦር የጫነ አይሮፕላን ከጠላት አየር መቃወሚያ መሳሪያ ከፍታ በላይ ቢያንስ 500 ሜትር ከፍ ብሎ መብረር አለበት እና ምን ውሳኔ ላይ መድረስ አቃተ። ጠዋት ስብሰባ ተደረገ። እስከ 6 ሰዓት ውሳኔ ላይ መድረስ አቃተን። ምሳ ሄድን። እንደገና ከሰዓት በኋላ ተጀመረ። ምንም እኔ አይሮፕላን አቀርባለሁ፣ ግን አይሮፕላን ላይ መብረር የሚችለው በ3000 ሜትር ከፍታ ላይ ብቻ ነው። ከዛ በታች መውረድ አልችልም። አይሮፕላን ይቃጠላል፣ ውስጡም ያሉ የአየር ወለድ አባሎች አብረው ይቃጠላሉ። ይሄ ደግሞ በዓለም አቀፍ ሕግ አይፈቅድም ትራንስፖርት አይሮፕላን እንጂ አይሮፕላን አዘጋጅቻለሁ። ይሄ የሚችሉ ከሆነ ችግር የለም አለ። የኔ አዛዥ የነበረው ሰው ደግሞ የአየር ወለድ ሕግ የሚያዘው በጦር ሜዳ ላይ ቢቻል በ300 ሜትር ላይ ካልሆነ በ400 ሜትር ከፍታ ብቻ ነው መዝለል የሚፈቀደው። ምክንያቱም አየር ላይ ብዙ በቆየ ቁጥር የጠላት ጥይት ሊያገኙና እዛ አየር ላይ ሊያልቁ ይችላሉ። ይሄ ነው እንግዲህ ፍተጊያ። ግን መጨረሻ ምንም አማራጭ ጠፋ፣ ተበተነ። በሚቀጥለው ቀን ደግሞ እንደገና አሁን ኃላፊነቱ ወደ እኔ እየመጣ እንትና ነው። ጦሩ ለብቻው ነበረ። በኋላ ከስብሰባ ሲወጣ 100 ሰዎች ነው የተመለመሉ። እነሱን ይጠሩኛል። እነሱ ምን ተወሰነ? በስብሰባ ምንድን ነው የተወሰነ? ስለኛ ዝላይ ነው። አይ እንትን ለመድረስ አልቻልንም፣ ውሳኔ ለመድረስ አልቻልንም። ለምን? ያለውን አየር ኃይል በዚህ ከፍታ ካልሆነ ዝቅ ብዬ አልበርም አለ። የኛ አዛዥ ደግሞ የመዝለያ ከፍታው 400 ካልሆነ አልዘልም፣ ጦር አይዘልም ብለዋል። በዚህ መግባባት አቃተ እና ይሄ ነው ችግሩ። እኛ በ2500 አይደለም በ5000 ቢሆን ከወገን ጦር ጋር ዘለን ከወገን ጦር ጎን ሞተን መቀበር እንፈልጋለን። መኖር አይደለም። በህይወት እንደማንደርስ እናውቃለን። ግን እዚህ ቁጭ ብለን ሙያው የኛ ነው። ይህን ይጠይቁልን። እኮ ከዓለም አቀፍ ሕግ ውጭ ነው። አይ እርስዎ አልነግርም ካሉ እኛ ሄደን ፍቀዱልን፣ እኛ እንንገር። አይ እናንተም አትሄዱ። እኔ እስቲ ፈቃደኛ የሆናቸው እጃችሁን አውጡ። ሁሉም እጁን አወጣ። እጃችሁን አውርዱ አልኳቸው።
ላለቃ የነገርኩት ጦሩ ለመዝለል በ2500 ከፍታ ላይ ለመዝለል ፈቃደኛ ነው። ይህንኑ ለክፍለ ጦር አዛዡ ንገርልን ብለውኛል። እኔም ሀሳባቸውን ደግፍ ያለው ይህን ልናገር ነው አልኩት። እብዶች ነው፣ አንተ እብድ ነው፣ ጦራችን እብድ ነው፣ አይቻልም። እኔ ነኝ አዛዡ፣ አይደረግም። አንድ ነገር እንዳትነገር ነገር ያለ ገባ። ከዛ ማለት ያ ጭቅጭቅ እንደገና ተጀመረ። መፍትሄ ጠፋ። አሁን እኔ ከራሴ ጋር ሙግድ ጀመርኩ። መሞት ካልቀረ ታሪክ ሰርቶ መሞት እድሉ እየመጣልህ እንዴት ትጠራጠራለህ እያለ አይምሮዬ ከኔ ጋር ይታገለኝ ጀመር። ከብዙ ነው። ከመጨረሻ ዜና ወጣሁን፣ ያለውን ሁኔታ አስረዳው። ጦሬና እኔ የታሪክ ተወቃሽ መሆን አንፈልግም። ግዳጁ የአየር ወለድ ግዳጅ ነው። የተረፈ ይትረፍ፣ ያለቀ ይለቅ እና ታሪክ ሰርተን መሞት እንፈልጋለን ብሏል ሰራዊቱና የኔም ፍላጎት ነው ብዬ ሀሳብ አቀረሁ። በቃ ቤቱ በጭብጨባ ተቀበለ። ያለቀ ተዘጋ እና ከዛ በሚቀጥለው ቀን ተሳፍረን በአይሮፕላን እዛ ቦታ ላይ በሁለት ተዋጊ ጄት አይሮፕላኖች ታጅበን በማድረግ ምናልባት ወደ 2000 ሜትር ዝቅ ብለው ዘለልን። 6 ሰዎች አየር ላይ እያሉ ተመተው ህይወታቸው አልፈዋል። 3 ነው እንደዚህ ቆሰሉ። የቀረን አቀጠን እዛ አረፈን እና በዚህ አይነት ሁኔታ እኛም ወጥመዱ ውስጥ አብረን ገባን። ከዛ እነሱን አጠናከር በእውነቱ ብዙ ትግል ተደርጓል። መንግስት ሰራዊት አዘጋጅተዋል። ከረን እኛ ከምልህ ቦታ ከዚህ ከናቅፋ 90 ኪሎ ሜትር ርቀት ላይ ያለው። ከዛ ሲመጣ አንድ ብርጌድ ጦር ሜካናይዝድ የሆነ በታንክ በመድፍ በአየር መቃወሚያ የተጠናከረ ጥሶ ማለፍ አቅቶት በጠላት ተደመሰሰ። ከዛ በኋላ መንግስት ምንም አይነት ጦር በእጁ የለውም። ያለውን አሁን የሞት ሽረት ጦርነት ነው። የሞት ሽረት ምንድን ነው? ጠላት እደመስሳለሁ፣ እኛ እንድደመሰስም ምንም አማራጭ ምግብ የለም። ያለ ምንድነው? በአጋጣሚ ለአካባቢው ሳህል አውራጃ ላለው ህዝብ የእርዳታ ማስተባበሪያ መደጎማ ያመጣው የበቆሎና የማሽላ ግምጃ ቤት ነበር። እሱን አገኘን። በቆሎ በቆላ ሀገር በአንድ በሁለት ወጅ ይተላል እና ትል ይበላዋል። ቀፎ ብቻ ነው የሚቀረው። ያንኑ ቀፎ የቀረውን ከነትሉ ወፍ የለም። ብረት ባርኔጣ ነው ወፍቷችን። ከዚህ ድንጋይ ሹል ድንጋይ ያንን በብረት ድንጋያችን በብረት ቆባችን ሰባብረን ውሃ የለም፣ ምጣድ የለም። ብረት ቆባችን ምጣድ አድርገን ወፍጮም አድርገን በዛ አይነት ሁኔታ በውሃ በጥብጠን ያችን እየበላን 6 ወር እየታገልን ቆየን። በዛን ጊዜ እውነቱ ጠላት ያላደረገ ሙከራ ያለ በቀን በአንድ ሌሊት ቢያንስ 4 ጊዜ ማጥቃት ይሰነዝራል። 4 ጊዜ እኛ ቁጥራችን ከዛ ሆነ ወደ 90። በየቀኑ ደግሞ መተሬ ስናይፐር ታውቃላችሁ? መተሬ የማይሰጥ ጠመንጃ አንድ በእያንዳንዳችን ምሽግ ላይ ተጠምደዋል። በ100 ሜትር ርቀት ላይ እና ቀና ካል የለም ቀና ማለታችን ማታ ጠብቀ ብቻ ነው መጸዳጃ መሄዳችን በቀን ያደመ ተቅማጡ እንደ ውሃ ነው የሚነዳ። ለሀገር ለኢትዮጵያ አንድነት የተከፈለ መስዋዕት ነው። እና 6 ወር እጃችንን ከዛ እንዲህ ማይክሮፎን ይዛሉ፣ በዚህ ዙሪያ ይከባሉ። የማይ እንዲህ ያለ ቦታ የነበረ ጦር ተደመሰሰ።
እንዲህ ያለ ቦታ ተማረከ፣ እንዲህ ያለ ቦታ እንደዚህ ሆኗል። እናንተ ለምንድን ነው? አለቆቻችሁ እኮ አስመራ ቁጭ ብለው ጮማ ከድሬዳዋ እያስመጡ ውስኪ ከድሬዳዋ እያስመጡ እነሱ በቀን 10 ጊዜ እየተበሉ ጮማ እየቆረጡ ውስኪ እየጠጡ እናንተ እዚህ መከራችሁን ታያላችሁ። ለምንድን ነው? እኛ ከእናንተ ጋር ጠብ የለንም። ወንድሞቻችሁን ናቸው። እጃችሁን ስጡ። ብትፈልጉ ወደ ቤተሰቦቻችሁ እንሸኛለን። ብትፈልጉ እንግሊዝ ሀገር፣ አሜሪካን ሀገር፣ ፈረንሳይ ሀገር፣ የፈለጋችሁት ሀገር ለትምህርት እንሸኛቸዋለን። በካችሁን እጃችሁን ስትናኑ። ግን አንድም ሰው ተሳስቶ እጁን የሰጠ የለም እስከ 6 ወር ድረስ። መጨረሻ ላይ መንግስት ከአቅሜ በላይ ነው፣ ከአሁን በኋላ ምንም ላደርጋቸው አልችልም፣ የራስህን መፍትሄ ፈልግ፣ ብትፈልግ እጅህን ስጥና ብትፈልግ ተማረክ፣ የፈለግከውን ማድረግ ትችላለህ፣ ያንተ ውሳኔ ነው ተባልኩ እና በምንም በህይወት እያለን የናቅፋን ምሽግ ለጠላት አሳልፈን ሰጠን እናደርገው ተማማን። በቃ ቃል ገባን ከጦሬ ጋር። ያለው አማራጭ ሰው ይሞታል በየቀኑ። በጣም የሚደንቃችሁ ነገር አታም በቀን 4-5 ሰው ይመታል። ይዙ እጁ በቆዳ ብቻ ተንጠልጥሏል፣ ተመቷል። ሐኪም የለም፣ የሐኪም መሳሪያም የለም። ይሄ ከሰውነቱ ላይ ተልቶ መሬት ይወድቃል፣ ይንጠለጥላል፣ የባሰ ይሰቃል። ምንድን ያለው አማራጭ? ሳንጃ አለ፣ ድንጋይ አለ። እድሜ ልኩን ከመሰቃይ እዚህ ያስደግፈው በሳንጃ ይህን ቆርጠህ መጣም ወይንም እግሩን ቆርጠህ መጣም። የቀረውን ቆዳዋን ሰብስበ በመርፌ በልብስ መስፋት ሰርፌ በክር ያን ቆዳና ቆዳ እየመጣ አይነያ ማዘያ የለም ምን የለም እንደዚህ እና በዚህ አይነት መስዋዕትነት ተከፍሎ መጨረሻ ላይ እየተደመሰሰ መጣ። ያለው አማራጭ ሰብሮ መውጣት፣ እዛ ማለቅ። አንድም ሰው እንኳን ወሬ ነጋሪ ናቅፋ ላይ የተሰራው ጀብድ የኢትዮጵያ ሕዝብ እንዲያውቀው ያን ወሬ የሚናገር ሰው አንድ ቢተርፍ ጥሩ ነው። የሞትን ቁጭ ብለን አንሞትም። ወደ ጠላት ምሽግ ጨበጣ እንሰረዝና ተናንቀን ጥለን እንሞት ብለን ወሰንን። በዛ አይነት ሁኔታ ጨበጣ ገባን። በአጋጣሚ ሆን በቀላሉ በአንድ ቦታ ሰብረን ወጣን እና ከ100 ሰው 23 ሰው ብቻ በህይወት ከወገን ጦር ጋር ተቀላቅሏል። በዚህ አይነት ሁኔታ እና ሀዘኔታ የለም፣ ቅሬታ የለም። ምንም ለህዝብ ሲባል ነው የተደረገው። ለህዝብ ሰላምና ለሀገር አንድነት ሲባል ነው የተደረገው እና ምንም አንድም ቅሬታ የለም። እጁን እንደዚህ ስትቆርጠው፣ እግሩን እንደዚህ ቆርጠህ መሬት ስትጥለው እያየ እና የመንፈስ እርካታን የመሰለ ያመንክበት ነገር ያንን የመሰለ ትልቅ ተሰጥኦ ወይም ምክንያት የለም እና በዚህ አይነት ሁኔታ ነው የተጠናቀቀው።